የጋዛው ሐማስ ለሁለት ወራት የሚዘልቅ የተኩስ አቁም ስምምነት ሐሳብን ሲቀበል እስራኤልና አሜሪካ አረበጭራሽ አሉት። የጋዛው ቀውስ ከትላንቱ ዛሬ ከፍቷል። ሁቲዎች በእስራኤል ላይ የሚሳኤል ጥቃት ሰንዝረዋል። እስራኤል 2 ሚሳኤል አየር ላይ አከሸፍኳለች። ለጥቃቱም ሁቲዎች ኃላፊነቱን ወሰዱ። የእስራኤል ጦር ዝግጅት ወደ ኢራንም ቀይ መስመርን ካለፋችሁ መጥፊያችሁ ነው አለች። ያው ምላሽ አጣው። የመካከለኛው ምስራቅ ቅጥ ያጣ የፖለቲካና የወታደራዊ ውጥረት ውሎ ሆኗል። የየመን ሁቲዎች እስራኤል በጋዛ ለምትፈጽመው ጥቃት ምላሽ ምክንያቱም አሳማኝ ነው በሚል በእስራኤል አየር ክልል ላይ ከኢላት እስከ ሞት ባህር ከቤንጎሪዮን ዓለም አቀፍ አየር ማረፊያ እስከ ሃይፋ እንዲሁም ከቴል አቪቭ እስከ ቀይ ባህር ሚሳኤል ማዝነባቸውን ቀጥለዋል። በስምምነት ስም አሜሪካ በማዕከላዊ እዟ አማካይነት የምታደርሰውን ጫና የቀነሰው ሁቲ አሁን ሙሉ ትኩረቱ እስራኤል መሆኗ ተረጋግጧል። ያም ሆኖ ግን እስራኤል ከየመን ሚሳኤል ተወነጨፈ እንጂ ጉዳት አልደረሰብኝም በሚል ለአጸፋ ዝግጁነቷ ለ10 ዓመታት ሰላም ለናፈቀው የየመን ህዝብ ሌላ ስጋት ደቅኖበታል። ሁቲ 2 ሚሳኤሎችን አዳሩን እስራኤል ላይ ሲያስወነጭፍ ሁለቱንም ቴል አቪቭ አክሽፍ ያለው ያለች ይገኛል። ሁቲ ኃላፊነቱን ወስዷል። በሰሜናዊ ዌስት ባንክ ያደጋ መጥቷል ድምጽ ሰጭ ደውሎች የተጠንቀቁ ድምጽ አሰምተዋል። በርካቶችም ወደ መጠለያ እንዲገቡ ሆኗል። የየመን የሚሳኤል ኃይል ክንፍ አውሮፕላን ማረፊያው ማለትም እስራኤላውያን ቤንጉሪን ብለው የሚጠሩትን ኢላማ አድርጓል። በተያዘው ይፋ አካባቢ ማለት ነው። ሃይፐርሶኒክ ባሊስቲክ ሚሳኤል በመጠቀም ይሆናል። ዘመቻው ዓላማውን በአግባቡ ያሳካል። ሚሊዮን ጽዮናውያን ወደ መጠለያ እንዲያሯሩጥ አድርጓል። የአውሮፕላን ጣቢያውም እንቅስቃሴ እንዲያቆም ጥቃቱ አድርጓል። ምንም አይነት ጉዳት ያልተመዘገበ ሲሆን የመጀመሪያው ሚሳኤል እጅጉን አስፈሪ ከባቢን የፈጠረ ነበር የሚል መረጃ ከእስራኤል በኩል ወጥቷል። የእስራኤል ጦር በስኬት ማምከን ችለናል በተደጋጋሚ ቢለውም ሁቲ በየትኛውም የእስራኤል ክፍል መድረስ የሚያስችል አቅም እንዳለኝ አረጋግጫለሁ በሚል ወታደራዊ ስኬቱን ያጎለዋል። የማለዳው ጥቃት በሺዎች የሚቆጠሩ ዜጎች ወደ መጠለያ እንዲገቡ አድርጓቸዋል። በዮርዳኖስ ሸለቆና ሰሜናዊ ዌስት ባንክ አደጋ ደቅኖ እንደነበር ከእስራኤል በኩል የሚወጡ መረጃዎች በግልጽ እያመላከቱ ነው። ዜጎች በእጅ ስልካቸው ረጅም ርቀት ተወንጫፊ ባሊስቲክ ሚሳኤል እየመጣ ነው የሚል መልእክት ደርሷቸው ከአደጋው ራሳቸውን ለማዳን ሲሯሯጡ ታይተዋል። በእርግጥ ለእስራኤላውያንም ቢሆን እስከ መቼ በዚህ ልክ በአደጋ መጥቷል ድምጽ ሰጭ ደውሎችና የእጅ ስልክ መልእክት ራሳቸውን መታደግ ይችላሉ? ከባዱ ጥቃት ሲሰነዘርስ እንዴት በጠባቧ እስራኤል በ21900 ስኩዌር ኪሎ ሜትር ስፋት ውስጥ ማምለጥ ይቻላል? ምላሹን የእስራኤል ጦር አውቀዋለሁ ቢልም አደጋው ግን የከፋ እንደሚሆን ገሃድ ነው። ከዚህ በፊት በኢራን ጥቃት ስለሚታጎስ እስራኤል ሳይረኑ ድምጽ ከማሰማቱ በፊት በእጅ ስልካቸው ምልክት መስጠቷን ያሳውቀች ሲሆን ለዜጎቿ አደጋውን መቀነስ በጦርነት ሆኖ ሳይሆን በጠረጴዛ ዙሪያ ነው የሚል ግፊት ከዜጎቿ ጭምር እንዳለባት ግን የታጋቾች አደባባይ ተቃውሞ ማሳያ ሆኗል። የሁለተኛው ሚሳኤል አደጋ የጋረጠ ባለመሆኑ ምንም አይነት የአደጋ መጥቷል ድምጽ በአካባቢው አልተሰማም የሚል መረጃ አይዲኤፍ አጋርቷል። ከካታር እስከ ኢራን፣ ከሳውዲ እስከ እስራኤል፣ ከአረብ ኤሚሬቶች እስከ ሊባኖስ በጥቅሉ 21 ሀገራትን በመካከለኛው ምስራቅና በማዕከላዊ እንዲሁም ደቡብ ኤዥያ የሚያካለው የአሜሪካ ማዕከላዊ እዝ ሴንትኮም በሁቲዎች ላይ የሚደርሰውን ጥቃት በመታቱ አንድ አደገኛ ኃይልን ቀንሶ ከዳዊት ቤንጎሪዮን ጋር መፋለም ቀላሉ የቤት ስራ ሆኖላቸዋል ላልሁቲዎች። እስራኤልም ከታሪካዊ ወዳጆቿ ሳይቀር የጋዛውን ግፍ አቁሚ ግፊት እየበረታባት ባለበት ሰዓት ሁቲ ጥቃቱን ማጠናከሩ ከመልእክት ይሻገራል ለማለት አዳጋች ቢሆንም በኢራን መታገሱ ግን ለኔታንያሁ መንግስት ፈተናው የዋዛ አይሆንም። ይህ በጽዮናውያኑ አገዛዝ የተፈጸመ የዘር ፍጅት ነው። ይህ የታሪክ መቅዘፍት ሆኗል። ለዚህ ወንጀል ደጋፊ የሆነ ሰውና ከጀርባ ያለው ሁሉ መወገዝ አለበት። ሁሉም ዓለም ከምንም በላይ ሙስሊሙ ዓለም ፍልስጤማውያንን ማስታጠቅ አለበት። እንደ ሁቲው ወታደራዊ ቃል አቀባይ የህያ ሳሬ ቢያንስ እንኳን የእስራኤልን አየር ክልል የጸጥታ ስጋት ያለበት ማድረግ ተችሏል። የብሪታንያ አየር መንገድ ወደ እስራኤል የሚያደርገውን ጉዞ እስከ ሰኔ መጨረሻዎቹ ማራዘሙም ይህኑ ጫና በግልጽ የሚጠቁም አድርጎታል። ሁቲ በየቀኑ በሚባል ወደ እስራኤል ሚሳኤል ማስወንጨፉን ተያይዞታል። በ5 ቀናት ውስጥ 5 ሚሳኤሎችን አስወንጭፏል። እስራኤልም ከዚህ ቀደም ለደረሰባት ጥቃት አጸፋዊ ምላሽ መስጠቷ የሚታወስ ሲሆን በየመን ሰና አየር ማረፊያ ላይ ከግማሽ ቢሊዮን ዶላር በላይ የሚገመት ሀብት ላይ ጉዳት ማድረሷን ማሳወቋ የሚዘነጋ አይደለም። የእስራኤል አየር ኃይል በሆዴዳ ሳሊፍ ወደቦችና በሳዳ አካባቢዎች ጥቃት ማድረሱ በእርግጥም በየመንና በእስራኤል ኃይሎች መካከል ያለውን ውጥረት አደገኛ እንዳደረገው የሚጠቁም ሆኗል። ሁቲ ሞት ለአሜሪካ ሞት ለእስራኤል አይሁዶች የተረገሙ ይሆኑ በሚል በቀይ ባህር ሳይቀር የባህር ትራንስፖርት ትራፊኩን ሲያውከው ሰንብተዋል። ሁቲ ሐማስና እስራኤል ተኩስ አቁም ሲያደርጉ ጋባ
አድርጎት የነበረውን ጥቃት ስምምነቱ እንደፈረሰ ወዲያውኑ መቀጠሉ ከፍልስጤሞች ጎን ነኝ የሚለውን አቋሙን ዓለም አቀፍ ለማድረግ ተጠቅሞበታል። በእርግጥ ከቱርክና ኢራን ቀይ መስመር የመግለጫ ጋጋታ ተጨባጭ ወታደራዊ እርምጃ ውስጥ ገብቶ ለፍልስጤሞች ቆሜያለሁ ማለቱን ያስረገጠው በነ ሁሴን በድረዲን አልሁቲ ተመስርቶ በወንድማቸው አብዱል ማሊክ አልሁቲ የሚመራው የቀይ ባህር ጠረፉ ሁቲ ነው። ከመጋቢት ወዲህ የእስራኤል ጦር ጥቃቱን በየመን ላይ ቢያጠናክርም ሁቲዎች ቢያንስ 41 ባሊስቲክ ሚሳኤሎችንና ከ10 በላይ የሰው አልባ አውሮፕላኖችን አስወንጭፈዋል። በጥቅሉ ከ500 በላይ ጥቃቶችን ከቀይ ባህር እስከ መሃል እስራኤል ሁቲ ከ2016 ህዳር አንስቶ ፈጽመዋል። ይህ ሁሉ ግራ የገባው አካሄድ መካከለኛው ምስራቅ ላይ ባንዣበበበት ሰዓት ሐማስ ተኩስ ለማቆም ተስማምቷል። ያው ግን እስራኤልና አሜሪካ ውድቅ አደረጉት እንጂ የሚለው እያነጋገረ ነው። አልጃዚራ ሐማስ በአሜሪካ ቅድ መሰረት የ60 ቀናት ተኩስ አቁምን ተቀብሎ 10 ታጋቾችን ለመልቀቅ ተስማምቷል ብሏል። ዋሽንግተን ሐሰት ነው ብትለውም እየተደረገ ያለው ድርድር ተቀባይነት የሌለውና ተስፋ አስቆራጭ እንጂ ለተኩስ ማቆም የተቀራረቡም አይመስሉም አንደምታ ያለው መግለጫ ዋሽንግተን ማውጣቷ ደግሞ ጉዳዩን ሌላ መልክ ያሰጠዋል። ሐማስ ይከሽ ወሰርባን አስቸጋሪ ሁኔታዎች አሉ። ሐማስ ግትር ነው። የአሜሪካው ተወካይ ስቲቭ ዊትኮቭ ምሽቱን እንዳሉት ሐማስ ተኩስ አቁሙን አልተቀበለም። ለተልእኳችንም እጅ አንሰጥም። እስካሁን 118 ታጋቾችን በህይወት አስመልሰናል። 20 የሚሆኑትን በእርግጠኝነት አሁንም በህይወት አሉ። ሌሎቹ የሉም። ሁሉንም ወደ ቤታቸው እንመልሳለን። እንደ ወትሮ አሁንም ህይወታችንን ለመቀማት የሚፈልጉትን ሁሉ እናሸንፋለን። ሁሉንም ታጋቾች እናስመልሳለን። ከእንግዲህ ጋዛ ለእስራኤል ስጋት እንዳትሆን እናደርጋለን። ተላቪቭም ብትሆን አልደረሰኝም ቢሆንም ተቀባይነት የለውም በሚል እንደሞገደች ነው። የአሜሪካ መንግስት እስራኤልን ጀርባ ሰጥቷታል የሚል ዜና ሲያሰራጩ የሰነበቱት ወገኖችም ያው ዋሽንግተንና ተላቪቭ ተጣልተዋል የሚለውን ሴራቸውን ብዙ ሳይጓዙበት ያሳዩና ወደሚል ዞረዋል። አሜሪካና እስራኤል የመንግስታቱ ድርጅትና መሰረታዊ የሰብአዊነት መርሆችን ችላ ብለው በራሳቸው መንገድ ለጋዛ ድጋፍ በሚል አዲስ የእርዳታ ኢኒሺዬቲቭን መከተላቸው ማሳያው የዚህ ሆኗል። ከዚህ ባሻገርም እርዳታ መግባት በመጀመሩ አሜሪካ በራሷ መንገድ የቃኘችው ነው በሚል በርካቶች ቢተቹትም ያም ሆኖ ግን ለጋዛ ሰዎች እርዳታ እንዲገባላቸው ማድረጉ በራሱ መልካም አጋጣሚ ሆኖ ሊመዘገብ ይችላል። የነ አያቶላ አሊ ኻሜኒ ከታሪክ አንጻር ከ10 ዓመታት በፊት የተናገሩትን ጭምር እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመምዘዝ ዛሬም እስራኤል ጠላቶቻችን አያቶላዎቹ ናቸው በሚል ሐሳቧን ለህዝቧ እያጋባች ይገኛል። በ11ኛው ደቂቃ የእስራኤልን ሀገርነት ቀድማ ባህሪ ኤስትሮማን እውቅና የሰጠችው ዋሽንግተን በእስራኤል ላይ የሚጨክን አንጀት ይኖራታል ለማለትም አዳጋች ነው። ብሪታንያም ብትሆን እስራኤል በጋዛ እየፈጸመች ያለውን ጥቃት እስካላቆመች የንግድ ጉዳዮችን ለማቆም እገደዳለሁ የሚል ውሳኔ ላይ ብትደርስም የንግድ ተወካዩን ወደ እስራኤል ልካ ከቢዝነስ ሰዎች ጋር እንዲነጋገሩ ማድረጓ ግፊት ቢኖርም ከምዕራቡ በኩል ኔታንያሁ ጋር ዛሬም የመስራት ፍላጎቱ እንዳለ በግልጽ የሚጠቁም ሆኗል። ታዲያ በካታር ዶሃ የዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልክተኛ ስቲቭ ዊትኮፍና ሐማስ በረቂቅ ሀሳቡ ላይ ተስማምቶበታል የሚለው መረጃ ከመውጣቱም ባሻገር የትራምፕ አስተዳደር የሁለት ወራቱን ተኩስ አቁም ዋስትና እንደሚሰጠው ቢናገርም የሊኩድ ፓርቲው ኔታንያሁም ሪፐብሊካኑ ትራምፕም ምላሽ እስካሁን የላቸውም። ሄዶ 600ኛ ቀኑን የያዘው በጋዛ ከ54,000 በእስራኤል ከ1200 በላይ ሰዎችን የቀጠፈው የጋዛ ጦርነት መፍትሄ ካልተበጀለት ሁቲም ሚሳኤሉን ያስወነጭፋል፣ እስራኤልም የጋዛውን ሰቆቃ ትቀጥልበታለች። ኢራንና ቱርክም ጋዜጣዊ መግለጫቸውን ያወጣሉ። የመንግስታቱ ድርጅትም ለይስሙላ ሐሳቡን ይሰጣል። በመሃል ደራሽ ያጣው የጋዛ ሰው ግፉ ይበረታበታል። በረሃብና በጥይት አረር ህይወቱንም ያጣል። ዓለም የግዷንም ቢሆን ልትውጠው የምትችለው መሬት ላይ ያለ ሀቅ ሆኖ ተመዝግቧል።